ቀስ እያለ እየታደገ ነው። አንድ ነገር ባንድ ሌሊት አይሆንምና ነው እና እነዚህ ለመድረስ 23 24 አመት ያህል ወስዷል። ለመጪው አርቲስት ሁሉ ጊዜ ምለው ምንድነው ትግስት፣ ሁሉ ጊዜ ስራ ልፋት ይጠይቃል እዚህ ለመድረስ። አሁንም ይሄን ያህል ይሆናል ብያል ነበር በፍጹም። እግዚአብሔርን አመሰግናለሁ። ተጫዎችን የሚፈልገው አንዱ ይሄ ነው። ለምሳሌ እስቲ ከምትመገቢያቸው ምግቦች ምንድነው ስትመገቢ ደስ ያለሽ ምግብ ነው? ሽሮ ወዳለው በጣም ግን ሽሮ ያው ፍራንስ የሚባል ስጋ እበላለሁ። ባዶ ስጋ በቅቤ ክትፎ ምናምን እበላለሁ እንጂ በጣም ወደው ሽሮ ነው። ሽሮ እና እንጀራ ሲገናኝ ሁለቱ ሲጋጩ ኬሚካሉ እንጀራ እንደልብ ታገኛለሽ እዛ? ይጋገራል፣ ይሸጣል። ፕላስቲክ ሆኖ 10 እንጀራ በ4 ዶላር እንገዛና ወጥተን እንበላለን። እሺ ሌላው ሲየለት ትንሽ እንቅልፍ ሰዓት ነው እንደዚህ በጧት ምን ሰዓት ትወጃለሽ? ለምሳሌ ብዙ ጊዜ ችግር ነበረብኝ እንቅልፍ ከሌሊቱ 10 ሰዓት 11 ሰዓት ካልሆነ አልተኛም ነበር። አሁን ግን አንድ 10 አመት ሆነኝ ናይት ክለብ ስራ ካቆምኩኝ እና አሁን 11 ሰዓት 5 ሰዓት ከምሽቱ መተኛት እችላለሁ። ጧት መነሳት ችግር ነው። 2 ሰዓት እነቃለሁ። ቁጭ ብዬ ቴሌቪዥን አይና ሻይ ጠጥቼ ወደ 2 ሰዓት አርፍና ተነስቼ ጥሩ ልጅ ጎበዝ ልጅ ከሆንኩኝ ኤክሰርሳይዝ ጂም ሄዳለሁ። እዛ ብዙ ጊዜ ሰነፍ ነው፣ ውሃ ውስጥ ነው የምቆየው ብዙ። ከዛው ሰርቻለሁ፣ ምሳዬን አምጥላለሁ። እናቴ ያለች ብዙ ጊዜ ከቶቼ ጋር ነው የምኖረው። የሆነ ነገር እንበላለን፣ ትንሽ ቴሌቪዥን ይታያል። ደግሞ ከዛ በኋላ ሞል ይሄዳል። ሞል ልብስ የሚሸጥበት ድሮ ውድ ነበረ። ዝም ብሎ ካኒቴራ መሰብሰብ አሁን አላረግም፣ ግን ማየት ደስ ይለኛል። ሬከርድ ስቶር ሄዳለሁ፣ መጽሐፍ ምናምን ያለው ሁሉ ጊዜ አልገዛም፣ አልችለውም። ከዛ ቤት ተመልሼ ትንሽ አንድ አይነት ሙድ ነው የሚባለው ይሄ መጽሐፍ ነገር ካለ ትንሽ ሩም አለች፣ እዛ ቁጭ ብዬ አንጎራጉሬ ቀድቼ ተዋለሁ። ይጠራቀማል ሳሉት በየጊዜው ስራ ሲደርስ ቁጭ እላለሁ። ያው ለለፋት ሳይሆን ይቀርና ልክ ስራ ሲደርስ እንደገና ገባና በአንድ ሳምንት ውስጥ የሰራሁት ጥሩ ይሆናል። የሚገርም ነገር ነው። ህይወቴ እንደሱ ነው። በብዛት ሁሉ ጊዜ እዛ ውስጥ አለሁ። ባጭር